ሰላም እንደምን አላችሁ? ዛሬ ደግሞ አዲስ ቪዲዮ መጥቻለሁ። ዛሬ የምናየው ሎጎ በስልካችን እንዴት ዲዛይን ማድረግ እንደምንችል ነው የሚሆነው። የዛሬው ቪዲዮ የሚሆነው ለመጀመሪያ ጊዜም ስለሆነ ከመጀመሪያው ስቴፕ ጀምረን እንድንጓዝ በደረጃ ከፋፍለን ሌቭል 1 ይሆናል ዛሬ የምናየው። በቀጣይ ቪዲዮ ደግሞ ሌቭል 2 3 እያልን እንቀጥላለን። የተሻለ ወይም ፕሮፌሽናል ሎጎ እንሰራለን ማለት ነው። ለዛሬው ግን የመጀመሪያ ወይም ሌቭል 1 የምንለውን እስኪ ዲዛይን አድርገን እናያለን። ይሄንን የምናደርገው በስልካችን ነው። እሺ ወደ ቪዲዮ። በመጀመሪያ ቺን አፕሊኬሽን ማታውቀው ካላችሁ ከፕሌይ ስቶር ላይ ታወርዳላችሁ። ፒክሳላብ ትባላለች። ፒክሳላብን ዳውንሎድ ካደረጋችሁ በኋላ ኦፍላይን ነው የምትሰራው። እሷን እንከፍታለን መጀመሪያ። ይሄ ከከፈትን በኋላ የሚመጣልን እንደዚህ አይነት ነገር ነው። ይሄ እንደዚህ አይነት መጀመሪያ ላይ ይመጣልናል። እኔ ሮቴት አድርጌው ነው ስልኬን እንደዚህ ይመጣልናል። ከዚያ እንደዚህ ከመጣልን በኋላ መጀመሪያ ጊዜ የምናደርገው ምንድነው? ይሄን ዲሊት እናደርጋለን። ኒው ቴክስት ብለን ዲሊት እናደርግና ኦኬ እንለዋለን። ይሄን ካደረግን በኋላ ምንድነው ዲዛይን ማድረግ የፈለግነው ሎጎ፣ እሱን መጀመሪያ በስኬሮት ወይም በእርሳስ ድሮ የተደረገ መሆን አለበትና እስኪ የምናደርገውን አሁን እኛ ያዘጋጀውን እኔና እንመለስ። እኛ ለምሳሌ መስራት የፈለግነው ዲዛይን ይሄን ነው፣ ወይም ደግሞ ደንበኞቻችን እንድንሰራላቸው ያዘዙን ይሄን ሎጎ ነው ማለት ነው። ይሄ ምንድነው? መካከል ላይ 3 ሰርክሎች አሉት። ሶሻል ኢንተራክሽን ኢሜል ሎጎ ነው ማለት ነው የፈለጉት። ወይ ለዩቲዩብ ይሆን ወይ ደግሞ ለቲክቶክም ሊሆን ይችላል። በቀላሉ መጀመሪያ እናደርጋለን። እዚች ጋር ሼፕ የምትለው ላይ እቺ ላይ እንነካታለን። እቺን ካደረግን በኋላ ምንድነው እዚህ ጋር አማራጮች አሉ። ስቲከር፣ ኢምፖርት፣ ድሮ፣ ሼፕ የሚል አለ። ሼፕ የሚለውን እንነካለን ማለት ነው። ሼፕ የሚለውን ከነካን በኋላ አሁን ኢምፖርት ማድረግ የፈለግነው ሰርክል ነው። ስለዚህ እዚህ ጋር የሰጠን ምንድነው ሬክታንግል። ስለዚህ እዚህ ጋር አማራጭ እንዲሰጠን ሰርክል የሚለውን ይኸው እዚህ ጋር አማራጭ አለ፣ እንነካለን። ይህን ኢምፖርት ካደረግን በኋላ ምንድነው ራይት እናደርግና ይህን በምንፈልገው ሳይዝ እንጨምራለን፣ እንቀንሳለን። ይሄን እንዳገኘን ማለት ነው። ይሄን ካገኘን በኋላ የምናደርገው ቀለም እንቀይርለት ወይም ከለር እንስጠው። ነጭ ከሚሆን ይሄም ነጭ እዚህ ጋር ከሚሆን እቺና በራታለን። እንደ አማራጭ እዚህ ጋር መምረጥ እንችላለን። ጥቁር ላደርጋት፣ ጥቁር አደረኩት። ከዚህ በኋላ ምንድነው እናደርገው ሌላ ሼፕ እናመጣለን። ወይም ደግሞ ከፈለግን ይሄንን መልሰን ኮፒ ማድረግ እንችላለን ማለት ነው። እስኪ ኮፒ እናደርገው። ይሄን ኮፒ አደረኩት። ይሄ ኮፒ ሳደርገው እንደዚህ ያለ ሰጠኝ። ይሄን ከለሩን ወደ ነበረበት እንመልሰው። ከለር ላይ ይገባለሁ። ከለር ከዚህ ይሄን ኦፍ ሳደርገው ምንድነው ነጭ ነው የሚሆንልኝ። ስለዚህ እቺን ሳይዟን ትንሽ ቀነስ አድርጌ እቺኛዋ ላይ እመጣለሁ ማለት ነው። እቺኛዋን ላይ ሲመጣ ምንድነው መጀመሪያ እቺ ሴንተር እናደርጋት። ሴንተር ላይ እንድትቀመጥልን ሪላቲቭ ፖዚሽን የምትለው እንነካለን። እዚህ ጋር ካሉት ሪላቲቭ ፖዚሽን ይሄ የመጀመሪያው ሳይድ ቱ ሳይድ ነው። ይሄ ደግሞ አፕ ኤንድ ዳውን ነው። ያ ማለት ሴንተር የሚያደርግልን። እንደዚህ ስንነካ ወደ ጎንና ወደ ጎን ሴንተር ይሆንልናል። ይሄኛውን ስንነካ ደግሞ ወደ ላይ እና ወደ ታች ያለው ሴንተር ያደርግልናል። ስለዚህ አሁን ፐርፌክትሊ ሴንተር ሆኗል ይሄኛው ማለት ነው። ሴንተር ከሆነ በኋላ ምን እናደርገው እንዳይንቀሳቀስብን ሎክ እናደርገው። ይሄኛው ጥቁሩን ፓርት ጨርሰናል። ሎክ እዚህ ጋር ላየር ላይ እንመጣለን። ላየር የሚለው ከመጣን በኋላ የትኛዋ ናት? እቺኛዋ ናት። ሎክ እናደርጋታለን። እቺ ማለት ናት። እቺ ሎክ አደረግናት። ከዚህ በኋላ አትንቀሳቀስም። ከዚህ በኋላ የሚሆነው ምንድነው እቺኛዋን አሬንጅ ማድረግ ነው። ሼፓችንን እናስተካክልና ሳይዛችንን እናስተካክልና እንደዚህ በመንፈልገው እቺንም ሴንተር እናደርግ። ሴንተር እናደርገው ሪላቲቭ ፖዚሽን የሚለው ላይ ሴንተር አድርገናል። አሁን እነዚህ ሁለቶቹን እንደ አንድ ኦብጀክት እንዲያደርግልን አታችድ ወይም መርጅ ማድረግ አለብን፣ አንድ እንዲሆንልን። ምክንያቱም ይሄ ሌላ ነው፣ ይሄ ሌላ ነው። ይሄ ጥቁሩ ከውስጥ አለ፣ ከላይ ነጩ አለ። ሁለቱ አንድ ላይ እንዲሆንልን መርጅ እናደርገው። ይሄ መርጅ የሚለው እዚህ ጋር ነው። ሁለቶቹን ሰሌክት አድርገን እቺን እንነካለን። እቺ ይሄ አር ዩ ሹር ዩ ዋንት ቱ መርጅ ሰሌክትድ ኦብጀክት ይለናል። ኦኬ እንለዋለን። ኦኬ ስንለው ምን ይሰጠናል? ይሄው አንድ ኦብጀክት ሆነልን። ጥሩ
ይሄን ካገኘን በኋላ ምንድነው የምናደርገው? ይሄን ነጩን ፓርት ማጥፋት አለብን። ነጩን ፓርት ማጥፋት ያለብን ለምንድን ነው? እዚያ አርክቴክቸራል ድሮይንጉ ላይ እየተሰጠን መካከል ላይ 3 ሰርክሎች አሉት። ውጭኛው ደግሞ በአንድ ሰርክል የተከበበ ሎጎ ነው የታዘዘው። ስለዚህ ይሄን ነጩን እናጥፋ። እንዴት ነው የሚያናጠፋው? እዚህ ጋር እንመጣና ኢራስ ከለር የምትለው እንመርጣለን። ኢራስ ከለር ስንለው አውቶ እንደዚህ ነጩን ፓርት ይመርጣል በራሱ። ይህን ካደረግን በኋላ ይችን ሸፕ አገኘን ጥሩ። ይህን ካገኘን አሪፍዬ ነው። ይሄን ኮፒ እናደርገው። ኮፒ እናደርግና ይህን ኮፒ እናደርግና 3 እናደርጋቸዋለን ማለት ነው። መጀመሪያ ውስጥ ላይ ያሉትን ፓርት እነዚህን ለመሳል ተመልከቱ። እነዚህን ማለት ነው። ከዚያ 3 ጊዜ ኮፒ እናደርግ 1 2 እሺ እነዚህን አገኘን። እነዚህ እያንዳንዳቸው ከለር መስጠት እንችላለን። ካልፈለግንም ባለበት ማቆየት እንችላለን። ግን ጊዜ ከምንወስድ እንደዚህ ሆነ። ለምሳሌ መቀየር ብንፈልግ ይሄ ከለር የሚለው ላይ እንመጣለን። እዚህ ጋር ከመጣን በኋላ ኦን አድርገን ግሬዲየንትም አለ እንደዚህ መረጥ እንችላለን። እያንዳንዳቸው እንደዚህ እያደረግን እንደዚህ እንመርጣቸዋለን ከፈለግን የሉንም ማለት ነው። ይሄ እንደዚህ መምረጥ እንችላለን። ግን እኛ ከለሩን ለጊዜው ስላልፈለግን እንደዚህ እናጥፋውና ተመሳሳይ ከለር ይሁን። ይህን ካደረግን በኋላ ምንድነው የምናደርገው? መርጅ እናደርጋቸው ሶስቶቹን እናስተካክልና በቃ አሁን እነዚህ መርጅ እናደርጋለን እና እየይዛለን አንድ እናደርጋቸዋለን ማለት ነው። አታችድ አሁን አሪፍ ነው ይሄ። እሺ ስለዚህ እንዴት ነው መርጅ የምናደርገው? ሶስቶቹን ሰሌክት ኦል ሶስቱን መርጅ እቹትና ከራይት ያለችው ጎን እችን ስንነካት እንደቀደሙ መርጅ አድርግ የሚል ይመጣልናል። ኦኬ እንላለን። ይሄው አንድ ሸፕ ሆነልን ማለት ነው። ይሄን ካገኘን በኋላ ምንድነው የሚቀረን? የውጭኛው ፓርት አንድ ይቀረናል። ትልቅየው ሰርክል ማለት ነው። እሱን ደግሞ እንዴት እንስራው? እችን ወደ ጎን እናስቀምጣትና ሌላ ሸፕ እናምጣ። ወይም ለጊዜው እንደብቃት ይችን ለጊዜው እንደብቃት ላየር ላይ እንመጣና ላየር ላይ መጥተንች አይን ምልክቷን ስንነካት ለጊዜው ነው ትጠፋለች። ስንፈልጋት እናውጣታለን። እዚህ ሌላ ሸፕ እናመጣለን ማለት ነው። እዚህ ጋር እንመጣና ይሄው ሸፕ ይሄ ሸፕ የሚለው መጣልኝ። እንደዚህ ሰርክል መርጣለሁ እንደቅድም። ይሄን ከመርጥኩ በኋላ እንደዚህ ተለቅ አደርገውና ከለሪንግ ነው የምሰጠው። ከለር እዚህ ጋር ሰጠዋለሁ። ከለር የምን አይነት ይሁን ይሄን እናድርገው። አሁንም ይሄን ኮፒ አደርጋለሁ ማለት ነው። ልክ እንደቅድሙ ነው የምንቀጥለው። ኮፒ አድርገን ይሄንኛውን ፓርት ከለሩን እናጠፋለን። ከለሩን እናጠፋዋለን። ይሄ ካገኘን በኋላ እቺኛዋን ምን እናደርግ? ሴንተር ልክ እንደቅድማችን ሴንተር እቹት ሴንተር አደረግ ራይት። ከዚህ እቺኛዋንም ነጯን ትንሽ ሳይዟን ቀነስ እናደርግና እንደዚህ ሴንተር እናደርግ ይችንም ማለት ነው። ትንሽ አሁን አሪፍ ነች። ራይት አድርገን አሁን እነዚህንም መርጅ እናደርግ። ሁለቶቹን መርጅ ይቺን አንመርጥም። ለምን? ይቺ የደበቅናት ናች። እሷ መርጅ አትደረግም። መጨረሻ ላይ ነው መርጅ እናደርጋት። ስለዚህ አሁን እነዚህ ነጩንና ባክግራውንድ ያለውን ጥቁሩን ነው መርጅ ማድረግ የፈለግን። ይሄው መርጅ አደረግን ሁለቱ። እሺ አሁን ይሄን ነጩን ፓርት ራዝ እናደርጋለን። ራዝ ይሄን አገኘን። እንጋገኘን በኋላ ከኋላ እስኪ የሆነ ቴክስቸር እናስገባበት። የኋላው ባዶ ከሚሆን የሆነ ከለር ያለው የሚያምር ነገር ብናስገባበት ጥሩ ነው። እሱን ደግሞ እንዴት እናደርጋለን? አንድ ሼፕ እንመርጣለን። አሁን ሼፕ እንመርጥና ይሄ ልክ በዚህች ልክ እንስፋታለን። እንደዚች እስኪ አሁን እኩል ናቸው። እኩል ናቸው። ባዶ ልክ ከሞላችልን እቺን አሁን ምን እናደርጋለን? ራይት ብለን የፈለግነውን ከለር መስጠት እንችላለን። ከፈለግን ከለር
ካልፈለግን ደግሞ ከፎቶአችን ከጋለሪ ላይ የምንፈልገውን ፎቶ ማምጣት እንችላለን። እስኪ ከጋለሪ ላይ እናምጣ። እዚህ ጋር ቴክስቸር የሚለውን እንመርጣለን። ይሄ ፎቶ ምልክቱ አለ፣ ጋለሪ ላይ ይወስደኛል። ከዚያ እዚህ ጋር ሄድለታለሁ። እኔ የምፈልገውን እዚህ ጋር ክሊክ አደርጋለሁ፣ መርጣለሁ። እናንተም መምረጥ ትችላላችሁ ከጋለሪያችሁ ላይ። ለምሳሌ እኔቷን ላስገባ። እኔችን ወሰድኩ። መረጥኳት፣ ራይት እላለሁ። ይሄን ሰጠኝ። ይሄኛውና ይሄ ተመሳሳይ እንዳይሆን እቺን ከለር ልቀይራት። እስኪ ከለሯን ልቀይራት። እንደዚህ ካደረኩ በኋላ ግሬደንት ይሆን። አሪፍ ናት። እቺን መርጣለሁ። እቺ መጀመሪያ ሄድን አድርገናታል። ሄድን ለጊዜው ሄድን ትሆንና ትቀመጥ። በኋላ ስንፈልግ እናወጣታለን። እቺን ካገኘን በኋላ እቺኛዋን ሴንተር እናድርግና ሉክ እናደርጋት፣ እንዳትንቀሳቀስ ያኛውን ስንሰራ ማለት ነው። ሉክ ጥሩ። አሁን ይሄኛው ምን ማድረግ ነው? ቀስ ብለን ማስተካከል ነው ብቻችን። ቀስ ብለን ሴንተር እናደርጋለን። እንደዚህ ከሆነ በኋላ መርጅ እናደርጋለን። ሁለቱ ሴንተር ሆኖልናል። መርጅ እናደርጋቸው ከዚያ በፊት። ኦኬ አሁን ይሄን አገኘን። ይሄን ሼፕ ካገኘን በኋላ ቅድም ደብቀናት የነበረችውን እናወጣለን። እንዴት ነው የምናወጣው? እዚች ጋር ላየር የምትለውን ከነካን በኋላ እቺን አይን ምልክት ስንነካት ቀይ ሆናለች። ካያችኋት እቺት ቀይ ሆናለች። እሷን ስንነካት ትወጣለች ማለት ነው። ወጣለች ግን ከጀርባ ሆነች። እሷን ከፊት እንዴት እናምጣታለን? እቺን ምን እናደርጋለን? ቱባክ እንለዋለን። ይሄኛውን ኦብጀክት ከኋላ እንዲያዞርልን ቱባክ። አሁን ከፊት ለፊት እቺ ዞራለች፣ ግን ከለሯ ተመሳሳይ ስለሆነ ትንሽ ለመለየት ታስቸግራለች። ከለር እንቀይርላት። ይችኛዋል እንዴት ነው የምንቀይረው? ሸፋችን ላይ እንወጣን ከለር ማለት ነው። እዚህ ጋር እንመርጣለን። እንደዚህ ካደረግነው በኋላ ከለራችን ከዚህ ተሻለ የምንለውን እንደዚህ እንመርጣለን። ይሄን ካገኘን በኋላ ሴንተር፣ እቺን በተመሳሳይ ሴንተር እንደዚህ ያደረግ። አሁን ጨረስን። ከዚህ በኋላ ምንድን ነው የሚቀረን? ቴክስት ነው የሚቀረን፣ ወይም ከዚህ ጋር የተጻፈው ሶሻል ኢንተራክሽን የሚለው ማለት ነው። እነዚህ ሁለቱም መርጅ ማድረግ እንችላለን። ባናደርጋቸውም ችግር የለውም፣ ግን እናደርጋቸው እኛ እስኪ እንዲቀለን። ይሄ ወጥ አንድ ሆኖልናል። ስለዚህ የሚቀረን አንድና አንድ ቴክስት ነው። እሱን እንጽፋለን። ይችን የመደመር ምልክት እንጫንና ቴክስት እንመርጣለን። ቴክስትን ከመረጥን በኋላ ደብል ታፕ ስናደርግ ኒው ቴክስት የሚል ይመርጋለን። ከዚህኛ የምንፈልገው ነው የምንጽፈው። የምንፈልገው ሶሻል ኢንተራክሽን የሚል ነው የታዘዝነው ማለት ነው። ይህን ከጻፍን በኋላ እዚህ ጋር ስትመጣልን እስካሁን ስንሰራ የነበረው እዚህኛዋ ላይ ሆነን ነው፣ ሸፕ ነው። አሁን ግን ቴክስት ስለሆነ እዚህኛዋ ላይ መተን እናስተካክላለን። ይቺ የቴክስት ኤዲት ማድረጊያ ቦታ ናት ይሄ የምትለው። ስለዚህ እዚህ ጋር ምን ኤዲት ማድረግ እንችላለን? ሳይዝ የምትለው ሳይዟን እናሳድጋት ትንሽ። እንደዚህ ካደረግን በኋላ እቺ እናገኛለን። እቺ ከለርን ቀይር። ከለራችን ግሬዲየንት ነገር እናደርገውና እንደዚህ ከለር ይሄ ሆነ። እሺ ራይት። እዚያ ፎንቱን እንቀይረው። ፎንት የሚለው ላይ ገብተን መምረጥ ነው። እዚህ ጋር ካሉት እንደዚህ ማድረግ እንችላለን። ያለን እቺኛዋን ለምረጣት መጀመሪያ መረጥኩ። እሷን መረጬ ምን እላለሁ? ኦኬ እላለሁ። ኦኬ ስለው እዚህ ጋር ትንሽ ሳይዙ በዛ ብሏል። እንቀንሰው። በዚህ መቀነስ እንችላለን። እንደዚህ እሺ። ልክ እንደዚህ ፎንት ከመረጥን በኋላ ምን እናደርጋለን? ይሄ ቴክስታችን ትንሽ ጎላ ብሎ እንዲታይ ስትሮክ እንጠቀማለን። ስትሮክ ማለት እዚችው ላይ እንዳለን ሆነን እዚች ጋር እንፈልግ እቹት ስትሮክ የምትል እሷን ስናበራት እና ከለሯን እዚህ ጋር ስንመርጠው ይሄ እንደምታዩት የተወሰነ ደመቅ የሚል ነገር አለው። ደመቅ ያደርገዋል ትንሽ። ይሄ እንዳለ እናስቀምጥና
ሌላ በአማርኛ የተጻፈው ከዚህ ጋር የሚቀመጠውን እናኖራለን ማለት ነው። ሶሪ ይችኛዋን አንድ ጊዜ ሉክ ላደርጋት። እሺ አሁን ሉክ አድርጊያታለሁ፣ አትንቀሳቀስም። ይህንን እንደፈለኩ መጻፍ እችላለሁ ማለት ነው። እዚህ ጋር አማርኛውን አድ ቴክስት ብለን እንደዚህ እንጽፋለን። ከጻፍን በኋላ እሺ ማህበራዊ መስተጋብር እንደዚህ ኦኬ እንላለን ማለት ነው። ይህንን በተመሳሳይ እናደርጋለን። ፎንቱን እናስተካክላለን። ይህ ፎንታችን እዚህኛው ላይ መተን ለምሳሌ ይህን ብንመርጠው ይሄኛው ከኔ ፕሮፌሽን ጋር ይሄዳል ብዬ ባስብ ወይም ደግሞ ከተሰጠኝ ጋር ማች ያደርጋል ብዬ ባስብ ይሄን ልምረጠው። ኦኬ ላለሁ ከዚያ እንደዚህ የተወሰነ ትልቅ አደርጋትና ወይም ደግሞ እዚህ ጋር መጥቼ ይችን ሰሌክት አድርጌ ሳይዝ የሚለውን በመምረጥ እንደዚህ መጨመር እችላለሁ። ትንሽ ከጨመርኩበት በኋላ አሁን ከለሪንግ ነው የማደርገው። ከለር ነው የምሰጠው። ከለር ይችላል አድርጋት እቺ ሆና ስትሮክ አሁንም ያስፈልገኛል የተወሰነ ደመቅ ብሎ እንዲታይ ስትሮክ። እሺ አሪፍ። ይሄ እንደዚህ ካደረግን አሁን ምንድን ነው የሚቀረን? ከርቭ ማስያዝ ነው። በዚህ በላይና በታች ይሄኛውን በዚህኛው ይሄንኛውን በዚህኛው ከርቭ አድርገን ማስቀመጥ ነው የሚቀረን። እሺ እንዴት ከርቭ እናደርጋለን? እዚሁ ላይ እንዳለን እዚች ላይ እንዳለን ወደታች ስንፈልግ ከርቭ የምትል እናገኛለን። እችት ከርቭ ከዚህ ይህን መጨመር ነው። እንደዚህ እንጨምር። እንደዚህ ማግኘት ይቻላል ማለት ነው። እንደዚህ ከቻልን እችኛዋንም በተመሳሳይ እዚሁ ጋር ገብተን ከርቭ የምትለው ላይ ይህን ደግሞ ወደዚህ እናጥፋለን ወደኋላ። እንደዚህ ካደረግን በኋላ ይች እናገኛለን ማለት ነው። ይሄው እሺ ይች የሆነች ስትሮኳን እስኪ ልቀይራት። ይቺ ትሻላለች አይደለ? ይቺ ትሁን እንደዚህ። አሁን የምንፈልገውን ነገር ምን አደረግን? ዲዛይን አድርገን ጨረስን፣ የተሰጠንን ማለት ነው። ከዚህ በኋላ ምንድነው የሚቀረን ነገር? እንዴት አድርገን ኤክስፖርት ወይም ወደ ጋለሪያችን ሴቭ እናደርጋለን የሚለው ነው የሚቀረን። እሱም ደግሞ በሁለት አይነት መንገድ ኤክስፖርት ማድረግ እንችላለን። አንደኛ ይሄኛው ዲዛይን እንዳለ ሆኖ ፈረስት ቆይ መርጅ ላድርገውና የሶስቱን መርጅ ላድርገው። እሺ አንደኛው አማራጫችን ይህን ባክግራውንዱን ይህን አረንጓዴውን ፓርት ከለር ሰተን ወይም ቀይረን ኤክስፖርት ማድረግ እንችላለን። ሁለተኛው አማራጫችን ደግሞ ይህን ባክግራውንዱን ምንም ከለር ሳይኖረው ምንም ነገር ሳይኖረው ይችን ብቻዋን ሎጎዋን ብቻ ነጥለን ኤክስፖርት ማድረግ እንችላለን ማለት ነው። ሁለቱንም እናያቸው እስኪ። እሺ መጀመሪያ ከለር ሰተን እስኪ እንሞክር። ከለሪንግ የት ነው ባክግራውንድ ከለር የምንሰጠው? እዚችኛዋ ላይ እንመጣለን። እዚች ወይ ከጋለሪያችን ወይም ደግሞ ከራሱ ከኢሜጅ ፒክሳል ላይ ቢያዘጋጀው የራሱ ባክግራውንድ አለ፣ ከሱ እንመርጣለን። ከሁለት አንዱ ካልፈለግን ደግሞ ከለር እንሰጣለን። እዚህ ጋር
ራሳችን ከለር እንደዚህ አይነት ማለት ነው። እንደዚህ እንደምንፈልገው መስጠት እንችላለን። ግን እኛ እስኪ ካለው ኢሜጅ እንስጠው ካለው ላይ እሺ፣ ይሄ አሪፍ ናት። ይህ አማራጭ ነው እንግዲህ የቀረበልን አማራጭ ማለት ነው። ይሄ ከዚህ ውጭ ደግሞ ማድረግ ከፈለግ ከጋለሪ ላይ መውሰድ እንችላለን። ይችን እናድርጋት። ይችን አሁን መርጠናል። ኤክስፖርት እናድርግ። ይችን እንዴት ነው ኤክስፖርት የምናደርገው? የጋ ሴቭ አስ ኢሜጅ እንላለን። ከዚያ ኳሊቲ ዜጋ እንመርጥለታለን። በምንፈልገው ሀይ የሚለውን ብንመርጠው የተሻለ ነው፣ ጥራት ይኖረዋል የተሻለ። ከዚያን በኋላ ምንድነው ሴቭ ቱ ጋለሪ ነው፣ ሴቭ እናደርጋለን። እሺ ይሄን ከጨረስን በኋላ ሁለተኛውን አማራጭ ደግሞ ባክግራውንዱን ሪሙቭ አድርገን እንሞክር። እዚቹ ላይ እንዳለን ሆኖ እዚህ ጋር ትራንስፓረንት የምትላለች እሷን አንድ ጊዜ ስንነካት እንደዚህ ያለ ይመጣልናል። ይሄ ማለት ምንድነው? ስክሩ ባክግራውንዱ ነን እንደሆነ ነው የሚገልጸውና እቺኛዋን ሴንተር አድርገን ኤክስፖርት ማድረግ ብቻ ነው የሚጠበቅብን። አሁን ኤክስፖርት እናድርግ። ሴቭ አስ ሃይ ኳሊቲ ሴቭ ቱ ጋለሪ ካልን በኋላ ጨረስን። ኤክስፖርት በሁለቱም አማራጭ ኤክስፖርት አድርገን ጨረስን ማለት ነው። እስኪ ኤክስፖርት ያደረግነው ሎጓችንን ጋለሪ ላይ ገብተን ቼክ እናደርግ። እሺ ይህ እንደምታዩት ባክግራውንድ ለስ የሆነው ይህን ይመስላል። ያንኛው ደግሞ ከለር ያወጣ ነው። ይህንኛውን ሰጥቶናል ማለት ነው። ስለዚህ የተሰጠንን ዲዛይን በሚገባ ሰርተናል ማለት ነው። የዛሬው ቪዲዮአችን ሌቭል 1 ይህንን ይመስላል። በቀጣይ ደግሞ በሌቭል 2 የተሻለ ነገር ሰርተን የምናሳይ ይሆናል። እስከዚያው ድረስ መልካም ጊዜ